በየቀኑ የምትጠጡት ቡና የደም ስኳራችሁን ሊረብሸው ወይንም ሊያስተካክለው ይችላል። ሰላም ውድ ተመልካቾቼ እንደምን አላችሁ? በዛሬ ቪዲዮ ቡና ከደም ስኳር ጋር ያለውን ግንኙነት እንዲሁም ቡና ደግሞ ከደም ግፊት ጋር ያለውን ግንኙነት ላይ ትኩረት አድርገን እንነጋገራለን። የዶክተር አዝመራው እባላለሁ። ቪዲዮን እስከ መጨረሻ ብትከታተሉ ሙሉ መረጃ ታገኛላችሁ ብዬ ቀጥታ ወደ ጉዳዩ እገባ። ቡና እንግዲህ በጣም በብዙ በቢሊየን የሚቆጠሩ ሰዎች ቡናን ይጠጣሉ። በአንጻሩ ደግሞ በግማሽ ቢሊየን የሚሆኑ ሰዎች ደግሞ ከደም ስኳር ጋር ይኖራሉ። ስለዚህ ቡና የሚጠጡበት መንገድ ትክክል ካልሆነ የደም ስኳራቸው ሊረበሽ የሚችልበት ሁኔታ ይኖራል። በአንጻሩ ደግሞ ቡናን በትክክለኛው መንገድ ከጠጡት ደግሞ የበለጠ የጤና ጥቅም ሊያገኙበት የሚችሉበት ሁኔታ ይኖራል። ቡና እንግዲህ በውስጡ ክሎሮጀኒክ አሲድ የምንለው ጠቃሚ የሆነ ንጥረ ነገር አለ። ይሄ ክሎሮጀኒክ አሲድ የምንለው ንጥረ ነገር በአንጀት ውስጥ የተረጋጋ የደም ስኳር እንዲመጠጥ በማድረግ በጣም እንደ ትራፊክ በማገልገል ጠቃሚ ነው። በአንጻሩ አይነት 2 የስኳር በሽታ ማለት ምንም ስኳር የሌለባቸውን ሰዎች ለቡና ከ2 እስከ 3 ስኒ በየቀኑ መጠጣት ለደም ስኳር ለአይነት 2 የደም ስኳር የመጋለጥ እድላቸውን ይቀንሳል። እንግዲህ ሌላው በቡና ውስጥ የሚገኘው ጠቃሚ ንጥረ ነገር ደግሞ ትራይጎኒን የምንለው ጠቃሚ ንጥረ ነገሮች ናቸው። እነዚህ እንግዲህ ክሎሮጀኒክ አሲድ፣ ትራይጎኒን የምንላቸው አንቲኦክሲዳንት ወይም የሰውነት ብግነትን በማሻሻል ቡና ጠቃሚ ነው። ከዚህ አንጻር እንግዲህ አንዳንድ ጥናቶችን መመልከት እንችላለን ማለት ነው። የቡናን አጠቃላይ ጥቅምን በተመለከተ እንግዲህ አንድ ጥናት በስዊድን ካሮሊንስካ ኢንስቲትዩት የተሰራ ጥናት ነው። እነዚህ 30 ጥናቶችን በአጠቃላይ በመገምገም ሲስተማቲክ ሪቪው ኤንድ ሜታ አናሊሲስ የምንለው ጥናት ነው። አጠቃላይ 1.2 ሚሊዮን ተሳታፊዎችን ያሳተፈ ጥናት ቡናን መጠቀም ወይም ከ2 እስከ 3 ያህል ቡና መጠቀም ስኳር ሳይጨመርበት ምንም ማጣፈጫ ነገር ሳይጨመርበት ለአይነት 2 የደም ስኳር የመጋለጥ እድልን በ30% ይቀንሳል። እንግዲህ ቡና ያለውን ጥቅም ነው ማለት ነው እዚህ ላይ የምንመለከተው። ታዲያ ቡና በዚህ ደረጃ ጠቃሚ የመሆኑን ያህል ደግሞ ቡና የምንጠጣበት መንገድ የምንጠጣው የቡና አይነት ቡና የምንጠጣበት ሰዓት ትክክል ካልሆነ ግን ውጤቱ ተቃራኒ ሊሆን ይችላል። ማለትም የደም ስኳራችሁን ሊረብሸው ይችላል። በሌላ በኩል ደግሞ ከደም ግፊት ጋር ያለውንም ግንኙነት በዚህ ቪዲዮ መጨረሻ ላይ የምንመለከት ይሆናል። ስለዚህ ቡና ስንጠጣ የምንሰራቸውን 3 ስህተቶች ደግሞ ቀጥዬ አቀርብላችኋለሁ። ቡና እንዴት ነው መጠጣት ያለባችሁ? መቼ ነው መጠጣት ያለባችሁ? ቀጥለን የመጀመሪያው የምንሰራው ስህተት ቡናን በባዶ ሆድ በጧት መጠጣት ሌላው ስህተት ነው። ይህ እንግዲህ ምንድነው? በጧት ብዙ ጊዜ አድሬናሊንና ኮርቲዞል የምንላቸው ሆርሞኖች ይጨምራሉ። እነዚህ ሆርሞኖች ከእንቅልፍ እንድንነቃ የሚያደርጉን ሲሆኑ እነዚህ ኮርቲዞል እና አድሬናሊን የምንላቸው ሆርሞኖች በጧት የሚጨምሩት ከጉበት የደም ስኳርን ወደ ደም በመጨመር እንድንነቃ በማድረግ የሚጨምሩ ናቸው። ስለዚህ ከ20 እስከ 40 ሚሊግራም ፐር ዴሲሊትር ድረስ የደም ስኳር ከፍ ያደርጋሉ። ስለዚህ በዚህ ሁኔታ ላይ ቡና የምንጠጣ በባዶ ሆድ ከእንቅልፍ እንደተነሳን ወይም ደግሞ ቁርስ ምንም ነገር ሳንል በጧት ቡና የምንጠጣ ከሆነ ቡና በውስጡ ያለው ካፊን ይህንን የአድሬናሊን ወይ ኮርቲዞል ሆርሞን እንዲጨምር በማድረግ ልክ በእሳት ላይ ጋዝ እንደማርከፍከፍ አይነት ነው። የደም ስኳር የበለጠ ከፍ እንዲል ያደርጋል። ስለዚህ አንዱ የምንሰራው ስህተት በባዶ ሆድ በጧት ቡና መጠጣት ነው ማለት ነው። ለዚህ እንግዲህ አንድ ጥናትን መመልከት እንችላለን። ብሪቲሽ ጆርናል ኦፍ ኒውትሪሽን ላይ የተሰራ አንድ የታተመ ጥናት ነው። እንግዲህ ከእንቅልፍ በኋላ በባዶ ሆድ ጥቁር ቡና መጠጣት ጠዋት ላይ የደም ስኳርን ከ10 እስከ 15% ይጨምራል ማለት ነው። ሁለተኛ የምንሰራው ስህተት ምንድነው? ስኳርና ሰው ሰራሽ ጣፋጮችን ቡና ላይ መጨመር። ይሄ ሰው ሰራሽ ጣፋጮችን ብዙ ጊዜ ስኳር አይጨምሩም በማለት የስኳር ህመም ያለባቸው ሰዎች ሰው ሰራሽ ማጣፈጫዎችን ይጨምራሉ ማለት ነው። እነዚህ ሰው ሰራሽ ማጣፈጫዎች ያው እንግዲህ ቡናውን በባዶ ከመጠጣት ይልቅ ብለው ነው የሚጨምሯቸው። አንዳንድ ሰው ክሬም ያላቸውን ነገሮች ሊጨምር ይችላል። ይህም ሌላው ቡና ስንጠጣ የምንሰራው ስህተት ነው። በ2021 በኒውትሪሽን የሳይንስ መጽሔት ላይ የወጣ ጥናት ጨምሮ በቅርብ የተደረጉ ምርመራዎች እንደሚያሳዩት እነዚህ እንደ አስፓርታም እና ሱክሮሎስ የምንላቸው የማጣፈጫዎች የገት ባክቴሪያ ወይም የአንጀት ባክቴሪያን በመረበሽ የደም ስኳር እንዲረበሽ ሊያደርግ ይችላል። እነዚህ የአንጀት ባክቴሪያዎች ወይም ገት ማይክሮባዮም የምንላቸው እንግዲህ የደም
ስኳርን ቁጥጥር ለማድረግ በጣም ወሳኝ መሆናቸው ይታወቃል። ነገር ግን እነዚህ ሰው ሰራሽ ማጣፈጫዎች ቡና ላይ የምንጨምራቸው ሰው ሰራሽ ማጣፈጫዎች የነዚህን የባክቴሪያ ስብጥር በመረበሽ የደም ስኳር እንዲጨምር ሊያደርግ ይችላል። ስለዚህ ይህንን ሰው ሰራሽ ማጣፈጫዎችን ጨምሮ የትኛውንም ማጣፈጫዎች ቡና ውስጥ መጨመር ሌላው የምንሰራው ስህተት ነው ማለት ነው። ሶስተኛው የምንሰራው ስህተት ደግሞ ከሰዓት በተለይ ከ9 ሰዓት በኋላ ቡና መጠጣት እንዲሁም ደግሞ ማታ ቡና መጠጣት። ይሄ ምንድነው? ቅድም እንደነገርኳችሁ ከ9 ሰዓት በኋላ ከ10 ሰዓት በኋላ ቡና የምንጠጣ ከሆነ የማታውን እንቅልፍ እንዲረበሽ ያደርጋል። ሃፍ ላይፉ የቡና ሃፍ ላይፍ ማለት 50% የሚሆነው ቡና ደማችን ውስጥ የሚቆይበት ሰዓት ሲታሰብ ከ5 ሰዓት እስከ 6 ሰዓት ነው። ስለዚህ አንድ ሰው ማታ 1 ሰዓት ላይ ምሽቱ 1 ሰዓት ላይ ቢጠጣ እንግዲህ እስከ ምሽቱ 6 ሰዓት 7 ሰዓት ድረስ 50% የሚሆነው ቡና ደሙ ውስጥ አለ። ደሙ ውስጥ ያለ ይሄ ቡና ደግሞ ኮርቲዞልና አድሬናሊን የምንላቸውን በመጨመር እንቅልፍ እንዳተኙ ከማድረጉ በተጨማሪ የደም ስኳራችሁ ከፍ እንዲል ያደርጋል። በተቃራኒም ደግሞ የእንቅልፍ እንድትተኙ የሚያደርጋችሁ እንደ አዴኖሲን የመሳሰሉት ሆርሞኖች ላይ ተጽዕኖ በማድረግ ሜላቶኒን የምንላቸውን በመረበሽ እንቅልፋችሁን እንዲረበሽ በማድረግ የደም ስኳራችሁ ከፍ እንዳይል ያደርጋል። ስለዚህ በሶስተኛ ደረጃ የምትሰጡት ስህተት ደግሞ ከ10 ሰዓት ወይም አምሽቶ ቡና መጠጣት። ስለዚህ ትክክለኛ ቡና የምትጠጡበት ሰዓትና ጊዜ ቀጥለን እንመለከታለን። የመጀመሪያው ቁርስ ከበላችሁ በኋላ አረፈድ ብላችሁ ላይክ 3 ሰዓት 4 ሰዓት ቁርስ ከበላችሁ፣ በተለይ የምትመገቡት ቁርስ የደም ስኳር ያለባችሁ ሰዎች ከሆናችሁ በብዛት የእንቁላልና እንደዚህ የግንቢ ምግቦችን ከተመገባችሁ በኋላ ከ20 ከ30 ደቂቃ ከቁርስ በኋላ ቡና መጠጣት ተመራጭ ይሆናል። ይህም ምንድነው? የምትጠጡት ቡና እንግዲህ ካለው ፕሮቲን ከተመገባችሁት ገንቢ ምግቦች ጋር ውህደት በማድረግ የደም ስኳራችሁ ከፍ ሳይል የምትወዱትን ቡና ለመጠጣት ይረዳችኋል። ስለዚህ ማስተካከል ያለባችሁ በባዶ ሆድ በጧት ከመጠጣት ይልቅ 2-3 ሰዓት በኋላ ቁርስ ከበላችሁ፣ በተለይ የምትመገቡት ቁርስ ደግሞ ገንቢ ምግብ ይዘት ከሆነ የደም ስኳራችሁ ይበልጥ ከፍ እንዳይል ያደርጋል። ከዛ በኋላ ከ20 ከ30 ደቂቃ በኋላ ቡና መጠጣት ይመረጣል። በሁለተኛ ደረጃ ምሳ ከመብላታችሁ ቀደም ብላችሁ ወይም ከ20 ከ30 ደቂቃ ቀደም ብላችሁ ወይም ምሳ ከበላችሁ በኋላ በተለይ ከ9 ሰዓት ቀደም ብላችሁ ከምሽቱ 9 ሰዓት ቀደም ብላችሁ ቡና መጠጣት አንደኛ የማታውን እንቅልፍ እንዳይረበሽ ያደርጋል። እንዲሁም ደግሞ የተሻለ የደም ስኳራችሁ ሳይረበሽ ቡና ለመጠጣት የተሻለ ይሆናል ማለት ነው። ሌላው ቡና ከጠጣችሁ በኋላ መራመድ ወይም ወክ ማድረግ ደግሞ የደም ስኳራችሁ ሳይረበሽ ቡናችሁን መጠጣት ትችላላችሁ። ስለዚህ ቡና ስትጠጡ በዚህ አይነት መንገድ መጠጣት የተሻለ ውጤት ያመጣል። እንግዲህ ከቡና ጋር ያለውን ግንኙነት በእርግጥ ስንመለከት አንዳንድ ሰዎች ቡናን በሰውነታቸው ውስጥ ቶሎ የማብላላት አቅም አላቸው። ሌሎቹ ደግሞ የማብላላት አቅማቸው ዘገየት ያለ ወይም የዘገየ ሊሆን ይችላል። ስለዚህ ቶሎ የሚያብላሉት የበለጠ የደም ስኳር ወይም ግፊታቸው እንዳይረበሽ ይሆናል። በአንጻሩ ደግሞ ዘግይቶ የማብላላት አቅም ስለዚህ ከሰው ሰውም ይለያያል። ስለዚህ ቡና ከጠጣችሁ በኋላ የደም ስኳራችሁን ቼክ በማድረግ እናንተ ከየትኛው ወገን እንደሆናችሁ ማየት ትችላላችሁ። ሌላው የቡናው አይነትም ይወስናል። አንዳንድ ቡና የካፌን ይዘቱ ከፍተኛ ከሆነ የደም ስኳር እንዲረበሽ ሊያደርግ ይችላል። በዚህ ምክንያት ዲካፍ የሚደረጉ ወይም ካፌን ይዘታቸው እንዲወገዱ የሚደረግ አለ። ወፍራም የሆኑ በጣም ተንተክትኮ በከፍተኛ ሙቀት የሚንተከተኩ ቡና የካፌን ይዘቱ ከፍ እንዲል ስለሚያደርግ ይህም ራሱ ይወስናል። ስለዚህ ምን አይነት የካፌን ይዘት አለው ቡናው የሚለውም ሌላው ወሳኝ ይሆናል ማለት ነው። ለምሳሌ ኮልድ ብሮ የምንለው አይነት ቡናዎች የካፌን ይዘታቸው ያነሰ ነው፣ ዝቅ ያለ ነው። ሌላው እንደ ኤስፕሬሶ፣ ፍሬንች ፕሬስ የምንላቸው በፍጥነት ስለሚዘጋጁ ከድሪፕ ኮፊ ይልቅ የተሻለ ካፌን ይዘታቸው ዝቅ ያለ ስለሆነ የደም ስኳር እንዳይረበሽ ያደርጋሉ። በአንጻሩ ቡና ውሃ ውስጥ በቆየ ቁጥር ደግሞ የካፌን መጠኑ ከፍ ስለሚል የቡናውም አይነት ይወስናል ማለት ነው። በመቀጠል ከደም ግፊት ጋር ያለውን ግንኙነት በአጭር እንመለከታለን። እንግዲህ ደም ግፊት አለብኝ ቡና ልጠጣ ወይ? ቡና መጠጣት ደም ግፊት ላለበት ሰው እንዴት ነው ብለው የሚጠይቁ ሰዎች አሉ። በአብዛኛው በርካታ ጥናቶች የሚያሳዩት ቡና ከጠጣችሁ በኋላ ባሉት 30 ወይም 20 ደቂቃዎች የተወሰነ የደም ግፊት ከፍ እንዲል ያደርጋል። ከትንሽ ጊዜ በኋላ ግን ተመልሶ የደም ግፊት እንደሚቀንስ ነው ብዙ መረጃዎች የሚያሳዩት። በተረፈ ከቡና ጋር ያለውን ግንኙነት ሰዎች
ስንመለከት አንዳንድ ሰዎች ቅድም እንደነገርኳችሁ ቡናን ቶሎ የሚያብላሉ ሰዎች አሉ። ማለት ቡና ከጠጡ በኋላ ሰውነታቸው ቶሎ ብሎ የሚያብላላው ወይም ደግሞ ቶሎ እንዲዋሃድ የሚያደርገው ፋስት ሜታቦላይዘር የምንላቸው ማለት ነው። እነዚህ የተሻለ የደም ግፊታቸው ከፍ እንዳይል ይረዳቸዋል። ሌሎቹ ደግሞ ዘግይቶ የማብላላት አቅም ያላቸው እንደ ሁኔታው የደም ግፊታቸው በተወሰነ ደረጃም ከፍ እንዲል ሊያደርገው ይችላል። ሌላው ቡናን በየቀኑ የሚጠጡትና አልፎ አልፎ የሚጠጡት የተለያየ ነው። የደም ግፊት ኖሮባቸው በየቀኑ የሚጠጡ ከሆነ የሚጠጡት ቡና ከሰውነታቸው ጋር እንዲላመድ ይሆናል። ስለዚህ የተሻለ የደም ግፊታቸው ከፍ እንዳይል ያደርጋል። አልፎ አልፎ የሚጠጡት ሰዎች ደግሞ በተወሰነ ደረጃ ከፍ የሚልበት ሁኔታ ይኖራል። ስለዚህ በአብዛኛው ግን ያሉት ጥናቶች የሚያሳዩት ምንድነው? በመጀመሪያዎቹ ቡና ከጠጣችሁ በትንሽ ደቂቃዎች ውስጥ ደም ግፊት ከፍ ቢልም ቆይቶ ግን ደም ግፊት ወደ ነበረበት እንደሚመለስ ነው የሚያሳየው። በሌላ በኩል የደም ግፊታችሁ ከፍተኛ የሆናችሁ ሰዎች ግን ጥንቃቄ ማድረግ አለባቸው። ለምንድነው? ቡና የደም ግፊት እንዲጨምር የሚያደርገው እንግዲህ ቅድም እንደ የአድሬናሊን የኮርቲዞል ሆርሞኖች እንዲጨምር ያደርጋል ብናል ቅድም ባየነው መሰረት። ስለዚህ በዚህ ወቅት ደግሞ የልብ ምት ይጨምራል። የልብ ምት ሲጨምር ደግሞ የደም ግፊት በተወሰነ ደረጃ ከፍ ይላል። ስለዚህ ከፍተኛ የደም ግፊት ያለባችሁ ቁጥጥር ያልተደረገበት ከሆነ ቡና ባትጠጡ ይመከራል። ከዚህ ውጭ ግን በአብዛኛው ስኳር፣ ጨው የሌለው ቡና ከሆነ ያን ያህል የደም ግፊት ከፍ እንዲል አያደርግም፣ ግን መጠኑ ይወስናል። ከ2 እስከ 3 ስኒ በቀን መጠጣት ትችላላችሁ። በጣም ጥሩ ውድ ተመልካቾች፣ እንግዲህ በዛሬ ቪዲዮ ቡና ከደም ስኳር ጋር ቡና ከደም ግፊት ጋር ያለውን ግንኙነት ላይ ተነጋግረናል። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ቪዲዮ ከወደዳችሁት ላይክ አድርጉ። እንዲሁም ይጠቅማል ብላችሁ ለወዳጅ ዘመዶቻችሁ መድረስ አለበት ካላችሁ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ መለቃቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ ደግሞ የደወል ምልክቱን ብትጫኑ ኖቲፊኬሽን ይደርሳችኋል። በቀጣይ እስክንገናኝ ጤናና ሰላም ከእናንተ ጋር ይሁን።